ጥበብ የሚጀምረው በተረጋጋ አእምሮ ነው። እንኳን ወደ ጆን ፊሊክስ በደህና መጡ። በሕይወት ውስጥ ብዙዎቻችን ማሸነፍ ብቻ እውነተኛ ስኬት እንደሆነ እናስባለን። ነገር ግን ይህንን አስበው ያውቃሉ? ከጎንዎ ያሉ ሰዎች እየወደቁ እርስዎ ግን ለራስዎ ድል ብቻ የሚጨነቁ ከሆነ ያ ድል ምን ያህል ትርጉም ይኖረዋል? በህብረተሰባችን ውስጥ ብዙ ጊዜ አንድ ሰው ለራሱ ብቻ ሲሮጥ እናያለን። እነሱ የሚያስቡት ስለ ራሳቸው ስምና ስለ ራሳቸው ስኬት ብቻ ነው። ነገር ግን እውነተኛው ትምህርት ስኬት ሙሉ የሚሆነው ከሌሎች ጋር አብረን ስንጓዝ ብቻ መሆኑ ነው። ደካሞችን መርዳትና የፍጻሜውን መስመር በጋራ መድረስ። ስለዚህ ይህ ታሪክ የራስዎን ሕይወት በአዲስ መንገድ እንዲመለከቱ ሊረዳዎት ስለሚችል በጥሞና ያዳምጡ። አንድ ጊዜ ኢታን የሚባል በድል ፍቅር የተለከፈ አንድ ወጣት አትሌት ነበር። ለእሱ ማሸነፍ የሕይወቱ ብቸኛ ግብና የስኬቱ ብቸኛ መለኪያ ነበር። አንድ ቀን በትንሽ ከተማ ውስጥ ኢታን ለሩጫ ውድድር እየተዘጋጀ ነበር። እሱ እና ሌሎች 2 ወጣቶች ሯጮች ነበሩ። ብዙ የከተማው ሕዝብ ውድድሩን ለመመልከት ተሰብስቦ ነበር። ሌላው ቀርቶ ከአንድ ሌላ ሰፈር የመጣ አንድ ጠቢብ ሽማግሌ ውድድሩን ለማየት መጥቶ ነበር። ውድድሩ ተጀመረ። በመጀመሪያ 3ቱም ሯጮች በተመሳሳይ ፍጥነት የሚሮጡ ይመስል ነበር። ነገር ግን ኢታን በጠንካራ የፍላጎት ኃይሉና በችሎታው በርትቶ በመሮጥ የፍጻሜውን መስመር ቀድሞ አቋረጠ። ተመልካቹ በደስታ ፈነዳ፣ ጮኸ፣ እንዲሁም በከፍተኛ ድምፅ አጨበጨበ። ጠቢቡ ሽማግሌ ግን በዝምታ ተረጋግቶ ነበር። ምንም አይነት የደስታ ስሜት አላሳየም ነበር። ኢታን በበኩሉ በጣም ትልቅ ሰው እንደሆነ ተሰማውና በራሱ ኮራ። ከዚያም ሁለተኛው ውድድር ተጀመረ። በዚህ ጊዜ 2 አዳዲስና ጠንካራ ሯጮች ተቀላቀሉ። ውድድሩ ተጀመረና እንደተለመደው ኢታን እንደገና ቀድሞ በመጨረስ አሸነፈ። ሕዝቡ በደስታ እጆቹን እያወዛወዘ በከፍተኛ ሁኔታ አጨበጨበ። የኢታን ኩራትም ጨመረ። አንድ ተጨማሪ ውድድር አለ። ጠቢቡ ሽማግሌ ወደፊት ወጣና ለኢታን 2 አዳዲስ ተወዳዳሪዎችን ሰጠው። እነዚህም አንዲት አሮጊት ደካማ ሴትና አንድ ዕውር ሰው ነበሩ። ኢታን በመገረም ይህ ምን አይነት ውድድር ነው ብሎ ጠየቀ። ሽማግሌውም በቀስታ ይህም ውድድር ነው አለው። ውድድሩ ተጀመረ። በዚህ ጊዜ አሮጊቷ ሴትና ዕውሩ ሰው ከመነሻ መስመሩ ላይ አልተንቀሳቀሱም ነበር። ኢታን በደስታ ሮጦ በመጨረስ 2ቱንም እጆቹን ለድል ከፍ አደረገ። ነገር ግን በዚህ ጊዜ ተመልካቹ ሙሉ በሙሉ ጸጥተኛ ነበር። ጭብጨባም ሆነ ጩኸት የለም። ኢታን ግራ ተጋብቶ ሽማግሌውን ምን ተፈጠረ? ለምንድን ነው በድሌ የማይደሰቱት ብሎ ጠየቀው። ሽማግሌውም እንደገና ሩጡ፣ ነገር ግን በዚህ ጊዜ ሁላችሁም በጋራ መጨረስ አለባችሁ አለው። ኢታን ለጥቂት ጊዜ አሰበ። ከዚያም በመሃል ቆሞ በአንደኛው ወገን ዕውሩን ሰው፣ በሌላኛው ወገን ደግሞ ደካማዋን አሮጊት ሴት እጆቻቸውን ያዘ። ውድድሩ እንደገና ተጀመረ። በዚህ ጊዜ ኢታን ቀስ ብሎና በጥንቃቄ ተራመደ። ሁለቱንም የፍጻሜውን መስመር እንዲያቋርጡ ረዳቸው። ተመልካቹ በደስታ ጮኸ። ሁሉም ሰው አጨበጨበና አከበረ። ሽማግሌውም ፈገግ ብሎ በይሁንታ አንገቱን ነቀነቀ። ኢታን እንደገና ኩራትና አስፈላጊነት ተሰማው። ኢታን ጌታዬ፣ አልገባኝም፣ ሕዝቡ የሚያጨበጭበው ለማን ነው? ከሦስታችን መካከል ማን ነው እያመሰገኑ ያሉት አለ። ሽማግሌው ወደ ኢታን ዓይኖች ትኩር ብሎ ተመለከተ። እጁን በትከሻው ላይ አድርጎ በቀስታ እንዲህ አለው፣ ኢታን፣ ከዚህ በፊት ከነበሩት ውድድሮች ሁሉ ይልቅ በዚህኛው ውድድር ሕዝቡ የሚያጨበጭበው ለአንድ አሸናፊ አይደለም። እያከበሩ ያሉት የአንተን መልካም ድርጊት ነው። ታዲያ በዚህ የሕይወት ውድድር ውስጥ አንተ ለምንድን ነው የምትሮጠው? የምትሮጠው ስኬትን ስለምትፈልግ ብቻ ነው። ማሸነፍ ለእርስዎ ብቸኛው የስኬት መለኪያ ነው። እናስ ከማን ጋር ነው የሚወዳደሩት? ሁልጊዜ ሁሉንም ሰው ለማሸነፍ የሚሞክሩ ከሆነ አንድ ቀን ሰዎች ለእርስዎ ማጨብጨብ ያቆማሉ። በሕይወትዎ መጨረሻ ላይ ወደ ኋላ ሲመለከቱ ራስዎን እንዲህ ብለው ይጠይቃሉ፣ ከጎኔ አብሮኝ የሚሮጥ ማን ነበር? ደካማ ወይስ አረጋዊ? የፍጻሜውን መስመር እንዲደርሱ ረድቻቸዋለሁ። ሁላችንስ በጋራ ጨርሰናል። ምክንያቱም ያ ነው የሕይወት። ታሪኬን ከወደዱት ላይክ ማድረግን፣ ማጋራትንና አስተያየት መስጠትን አይርሱ። የእርስዎ አንድ አስተያየት የተሻሉ ታሪኮችን ለመፍጠር ያነሳሳኛል። ሁላችሁንም እንዲህ ያለ ፍቅር ስለሰጣችሁኝ አመሰግናለሁ። በአዲስ ታሪክ እንደገና እንገናኛለን። ሰብስክራይብ ማድረግ አትርሱ። መልካሙን ሁሉ ይግጠማችሁ። ቸው